ይሄ እነዚህ ሁላቸውም ስድብ ናቸው። ባለፈው በሁሱ ላይ በሰራሁት ቪዲዮ የተጻፈ ኮመንት ነው። በጠቅላላው ሁሉም ስድብ ነው። እነዚህ አሁን እዚህ ጋር ያያችኋቸው ማለት ነው። አንድ ነገር ልነግራችሁ የምፈልገው ነገር ምንድነው? አንድን ነገር እኮ እኛ ቪዲዮ ስንሰራ ከመሬት ተነስተን አይደለም የምንሰራው። የሆነ ነገር ከማውራታችን በፊት ስለዚያ ነገር ማስረጃ እንወስዳለሁ፣ አጠናለሁ፣ እጠይቃለሁ፣ ያለውን ነገር አያለሁ። ይህንንም ደግሞ በማስረጃ ያለውን ነገር ነው ያቀረብኩት እንጂ በራሴ ጊዜ አይደለም ተነስቼ በሱ ላይ የቀጠፍኩበት ወይንም ያወራውበት ማለት ነው። ዛሬም በሌላ ቪዲዮ መጥቻለሁ። እስቲ ቪዲዮውን አይተነው ተመልሰን እንገናኛለን። አለ ደግሞ እየመጣ ጀማ ሰላት እየተሰገደ ነው፣ ተደርድሯል ሰው። ጀማ ሰላት እየተሰገደ ተደርድሮ ብቻህን ሰፍ የምትጀምረው አይቻልም። ሌላ ሰው እስኪመጣ ጠብቅ። ብቻህን ሰፍ መጀመር የሚባል ታሪክ የለም። ሌላ ሰው እስኪመጣ ቆመህ ትጠብቃታለህ። ቢያልቅ እንኳን ሰላቱ ቢያልቅ እንኳን ሰው አልመጣ ብሎ ሰላቱ ቢያልቅ እንኳን እንደሰማችሁት ነው። ይህ ልጅ እያለ ያለው ምንድነው? አንድ ሰው መስጂድ ላይ እየተሰገደ ሰፎች ሞልተውበት ለብቻው ሰፍን መጀመር አይችልም። ወይንም የተሰገደ ሰላት የተሰገደ ቦታ እያለ ማለት ሌላ ሰፍ እያለ ሰው እስከሚመጣ ድረስ ቆመህ ጠብቅ፣ አለበለዛ ይህንን ሰፍ ለራስህ መጀመር አይቻልም፣ ሰላትህ ተቀባይነት የለውም ብሎ እነዚህ በዋናነት አንስቶ ያወራል። አኺ ፊላህ አንድን ነገር ስታወራ፣ አንድን ነገር ስታሰራጭ ማስረጃው ምንድነው? ደሊል ምን አለው የሚለውን ነገር በደንብ ማየት ያስፈልጋል። አቅዋል الዑለማ ማየት ያስፈልጋል። ቁርአን ሐዲስ በዚህ ላይ ምን ይላል የሚለውን ነገር ማጥናት ያስፈልጋል። الضرورات تبيح المحظورات የሚባል ቃዒዳ አለ። ችግሮች በጣም ከባድ የሆኑ ነገራቶች የማይፈቀዱ ነገራቶችን እንዲፈቀዱ ያደርጋሉ። ሌላኛው አላሁ ስብሓነሁ ወተዓላ ፈተቁላህ መስተጣዕቱም ይላል። አላህን በቻላችሁት ያክል ፍሩት፣ ተጠንቀቁት ይላል። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ አንድችን ነፍስ አላሁ ጀለ ወዐላ አያስገድዳትም በቻለችው እንጂ ማለት ነው። ስለዚህ አንተ እያልከ ያለው ምንድነው? እዛው ቆመህ ጠብቅ። ምን ማለት ነው? እዛ ናም ቦታ ያለ ከሌላ ቦታ መጀመር የለበትም። ልክ ነው። ግን አንተ እያልከ ያለው ምንድነው? ሰፍን መጀመር የለበትም ሰፉ ባይኖርም። ይህ በጣም ትልቅ ስተት ነው። ቦታ ካጣ ቦታ ከሌለው በሌላ ሰፍ አድርጎ መስገድ ይችላል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።